ምሰሶው ሳይናጋ አንድ ጎጆ ቀላሽ ለጊዜው አቅሙና ሁኔታዎች በፈቀዱለት ልክ ብቻ ይሰራና ውሎ አድሮ በጊዜው በስፋቱና በጥንካሬው ጥርጣሬ ሲያድርበት አሁንም እስከ ሌላኛው ጊዜ የሚሆን የተሻለ ለማድረግ ሲሻ ሙሉ በሙሉ ሳያፈርሰው በተለይም ጣሪያውን ሳያፈርስ ግድግዳውን ብቻ ይቀይራል፣ ያሰፋዋል፣ ያጠነክረዋልም። ከዚያም ለስኖ ለቅልቆ ክዳኑንም ሰንበሌጥ፣ ስንደዶ ወዘተርፈ ቀይሮ ከበፊቱ የተሻለ አድርጎ ይኖርበታል። ይህ ሲሆን ግን ምሰሶው ሳይናጋ ነው። ምሰሶው ከተናጋ ቤቱ ሙሉ በሙሉ ይፈርሳል። አዲስ ቤት የመስራት ግዴታ ውስጥ ይከታል። ብዙ አቅም ይጠይቃል። እስኪጠናቀቅም መጠለያ አልባ ያደርጋል። ይህንንም ተከትሎ ለብዙ ፈተናዎች መጋለጥን ያስከትላል። ምሰሶው ሳይናጋ እንደ ሀገር ዜጎች በሀገራቸው ሲኖሩ ፍላጎቶቻቸውን ለማሟላት በየተፈቀደላቸው የሥራ ዘርፍ መሰማራታቸው ግድ ነው። ለመኖር ያህልም ሆነ በአልቆ ቢስ የሰው ልጅ ፍላጎት የተነሳ ከቀድሞ የተሻለ ሁኔታ ላይ ለመድረስ እንደ ግልም እንደ ሀገርም መመኘትና መፍጨርጨር የማይቀር ነው። ከዚሁ ጋር ተያይዞ የፍላጎት ተግዳሮት የሆነውን አቅጣጫ ለማስያዝ መሞከር ብሎም መታገል ከፍ ሲልም መፋለም ያስፈልግ ይሆናል። ይህም ትግል ምናልባት ከራስ ጋር ወይ ከሌሎች ሰዎች ጋር፣ ከሆኑ አካላት ጋር፣ ከሆኑ ተቋማት ጋር፣ ከመንግስታቸው ጋር፣ ከሌሎች መንግስታት ጋርና ከተፈጥሮ ጋር ሊሆን ይችላል። እነዚህም የቤቱ ነባር ግድግዳ ወይንም ልስን፣ ምርጊት፣ ማገር፣ ሳጋ ወዘተና የጣራ ክዳን ሳር እንደማለት ናቸው። የቤት አዳሽ ምሰሶውን ሳያናጋ እንደሚያድሰው ሁሉ ለእድገት መሻት ወይንም ለለውጥ ፍላጎት ስንንቀሳቀስ የመጠለያችን ምሰሶ የሆነውን ኢትዮጵያና ኢትዮጵያዊነትን እየተጠነቀቅንላቸው ቢሆን እላለሁ። ምሰሶ ሲናጋ ሲፈርስ ላልታሰበ ችግር እንደሚዳርግ ሁሉ አንድነታችንን ወደ ማናጋት በመጣን ቁጥር ለሁልቆ መሳፍርት አልባ ፈተናዎች እየተጋለጥን መሆኑ ቢገባንና ነገሮች በልክ ቢሆኑ ለምሰሶው ቅድሚያ ብንሰጥ ይበጃልና። ምሰሶው ሳይናጋ እንደ ቤተ ክርስቲያን የቤተ ክርስቲያን መሰረቷና ጉልላቷ ክርስቶስ ንጹሐ ባህሪ ነውና ቤተ ክርስቲያንም ከነውር ከነቀፋ የጸዳች ንጽሕት ቅድስት ናት። ካልጸነነን በስተቀር ምንም እንከን የማይገኝለት የተጠናቀቀ አስተምሮ ባለቤትም ናት። ነገር ግን ከአስተዳደር ክፍሉ ወይንም ከቤተ ክህነት ጽሕፈት ቤት አንጻርና በውስጧ ካሉ ባለድርሻዎች አንጻር እንዲህ ለምን ሆነ፣ እንዲያ ለምን አይሆንም፣ እገሌ እንዲህ አደረገ፣ እገሌ እዚህ ቦታ ቢሆን እንዲህ ተደረገ፣ እነ እገሌ እንዲህ ተደረገላቸው ወዘተ የማናነሳው ቅሬታና የማንመኘው የቢሆን ሐሳብም የለም። ልክ ነው። ጥንቅቅ ያለችው ቤተ ክርስቲያን ውስጥ ያለነው ጥንቅቅ ማለት ተገቢ ነው። የተጠራነውም ለዚህ ነውና። ግን ሰው ነን አይደል? የሆነ እንከን አይታጣብንም። ንስሐም የተሰራው ለዚሁ ነው።
የጠራን ቅዱስ ነውና ስፍራ ሁሉ ቅዱስ እንዲሆን መትጋታችን ጥሩ ሆኖ እንከኖችን ስለማጥራት ስናስብ ግን ምሰሶውን እያሰብን ቢሆን ሀቅ ነው። በርካታ ለመታገስ የሚያዳግቱ ሁነቶች ይኖራሉ። እንኳንስ ለሕዝባዊ ምእመን ከሕፃንነቱ ጀምሮ ራሱን ቤተ ክርስቲያን ውስጥ ያገኘ ውርዝውናውን በገዳም ያሳለፈ የተፈቀደለትን ያህል ከእውቀቷ የጨለፈ ከእርሷ በቀር ሌላ ሕይወት የማያውቅና ልወቅ ቢልም የማይችል እንኳ አንዳንዴ ነገሮች ከልክ ሲያልፉ ሲብሰው ክፍት እምም ግብግብ ቅጥል ያደርገዋል። ችግሩ ብቻ ከታየ ብዙ ማለት፣ መንቀፍ፣ መሞገት፣ መተቸት፣ መታገል ወዘተ እና ይህንንም ተከትሎ የሚመጣውን ሁሉ መቀበል ይቻላል። ግን ማንን ይጠቅማል? ማንንስ ይጎዳል? ምሰሶውስ መቼም እንደ ዓለማውያን ፖለቲከኞች የዶሮ ጠባይ ባልበላውም ልጫረው አይነት ምርጫ ሊሆን አይችልም። ስለዚህ እያወረሩም ቢሆን አስፈላጊ የመናገሪያ ጊዜ እስኪመጣ አስፈላጊ ዝምታ ምርጫ ይሆናል ያስችለንና። ምክንያቱም የምሰሶ ጉዳይ ይገደናል። ምሰሶ ህብረታችንን ከመናጋት ይጠብቅልን፣ ትዕግስቱን ከነዋጋው አይንሳን፣ የተሻለ የምናመሰግንበትን እድል ፈንታ አይንፈገን። መስከረም 2018 ይቆየን።